ወዴት መሄድ እንደምትፈልግ ካላወቅ የትኛው መንገድ የሚወስድህ ይመስልሃል የሚል አባባል ድንቅ ነው። በጣም የሚገርም ሐሳብ ነው። ወዴት መሄድ እንደምትፈልግ ካላወቅ የትኛው መንገድ የሚወስድህ ይመስልሃል ይላል። በጣም የሚገርም እውነት አለው። ህልም ያስፈልግሃል። የዓላማ ሰው መሆን አለብህ። እርግጠኛ ነኝ ሁሌም የአእምሮ ሰላም እየተሰማህ መኖር ትፈልጋለህ። ወዳጄ አንድ ነገር አድርግ። አጥብቀ የምትፈልገውን የህይወትህን ጥግ አሁኑን ወቀው። ያኔ መኖር ትጀምራለህ። ያኔ ነፍስ ትዘራለህ። አስብበት ወዳጄ፣ አስብበት። የሚጠበቅብህን ከማድረግ በፊት ግን በሐሳብህ ጨርሰው። ሯጩ ወርቁን አሸንፎ አንገቱ ላይ ሲያጠልቀው ካላሰበ፣ ኳስ ተጫዋቹ መረቡን በኳሱ ሲወዘውዘው ካላሰበ፣ ነጋዴው ዝግዘግቶ ሲያተርፍ ካላሰበ፣ ተማሪ የሚገርም ውጤት አምጥቶ ሲደሰት ካላሰበ በቃ ምንም አልዘራም። ስለዚህ ምንም አያጭድም። አየህ፣ ሐሳብህን ከዘራ ስሜት ውስጥ ገባና ሳታውቀው ስራ በርታ በርታ ይልሃል። ወደ ድርጊት ትገባለህ። ያ ድርጊት ሲደጋገም ልማድ ትፈጥራለህ። ልማድ ሲደጋገም ማንነት ትፈጥራለህ። ያ ማንነት ነው ሀብታም የሚያደርግህ፣ ሚሊዮነር፣ ቢሊዮነር፣ ጎበዝ ተማሪ፣ የሃይማኖት ሰው፣ የፍቅር ሰው የሚያደርግህ። የሚሰጡ ቦታ ዝቅ ያለ ሊሆን ይችላል። አንተም እንደማትረባ እንደማትችል ልታስብ ትችላለህ። ማንኛውም የምታደንቃቸው ሰዎች ውስጥ ያለው አቅም አንተም ጋር አለ። አንተ ማለት ዶሮዎች ጋር የተቀላቀለ ንስር ነህ። እንደነሱ መብረር የማትችል ይመስልሃል እንጂ ከፍታው ነው ያንተ ቦታ። ንስሩን ከዶሮ ጋር ቢቀላቀሉት እንደማይበር ነው የሚያውቀው። እውነቱን ያወቀ ዕለት ግን መብረሩ አይቀርም። ዛሬ ያለህበትን አትይ። ሁሉም ስኬታማ ሰዎች መጀመሪያ ላይ ስኬታማ አልነበሩ። ቢያንስ ማንነታቸውን እስኪያውቁ ጊዜ ፈጅቶባቸዋል። የፈጀውን ይፈጃል እንጂ አይምሮዬ ውስጥ የማስበውን ሰው ሳልሆን የማስበውን ሳላሳካ ንቅንቅ አልልም ማለት። በዚህ ዓለም ጠይቆ ያላገኘ ዘርግቶ ያልዘገነ ስኬታማ ሰው የለም። አንተ ስለ ራስህ ምንድን ነው የምታስበው? ለራስህ ምንድን ነው የምትነግረው? ምን እሆናለሁ ነው የምትለው? ምን አሳካለሁ ነው የምትለው? እሱን እወቀው። ከዛ ማንነት ትገነባለህ። ምን እንደምትፈልግ ስታውቅ ማንነት መገንባቱ በጣም ቀላል። ፎቁ ምን እንደሚመስል ከታወቀ መገንባቱ ቀላል። አሸዋውን መደባለቅ ነው፣ ውሃውን መጨመር፣ ሲሚንቶን ማምጣት ነው፣ ከዛ ማብኳት ነው። ቀላል ነው መገንባቱ። አየህ፣ አንተም የምትሆነውን ማንነት ነገ የት እንደምትደርስ ካወቅ በቃ አይከብድህም። ጠዋት መነሳቱ አይከብድህም። ማንበቡ አይከብድህም። ገንዘብ ማስቀመጡ፣ ሕይወትህን ለመቀየር አዲስ ኮርስ መውሰዱ አይከብድህም። ቋንቋውን ማሻሻሉ አይከብድህም። ከሰው ጋር መግባባቱ አይከብድህም። ለምን? የት እንደምትደርስ ታውቃለህ። እግረ መንገድህን አይደለም የምትኖረው፣ በዘፈቀድ አይደለም፣ ባይ ዲፎልት አይደለም ሕይወትን የምትመራው። የት እንደምትደርስ ታውቃለህ። ስለዚህ ምንም ነገር አይከብድህም። ከአሁኑ እወቀው። ከዛ ማንነት ትገነባለህ። አንድ ልምድ ያለው ነጋዴ ቢከስር መልሶ ያንሰራራል። አንድ ሎተሪ የደረሰው ሰው ግን በጥቂት ዓመት ውስጥ ገንዘቡን ጨርሶ ወደ ነበረበት ይመለሳል። አንድ ጎበዝ ተማሪ የሆነ ፈተና ሊሾቅ ዝቅ ሊልበት ይችላል፣ ግን ማንነት ውስጡ ስላለ መልሶ ያን ውጤት ያመጣዋል። ሰነፉ የሆነ ቀን ኮርጆ ወይ ለአንድ ቀን አጥንቶ ጥሩ ውጤት ሊያመጣ ይችላል፣ ግን ለውጥ የለውም። ለምን? ማንነት አልገነባማ። አንተም የሆነ ነገር ትጀምርና ጥሩ የለውጥ ጎዳና ውስጥ ትገባና ወደ ኋላ የምትመለሰው ለዛ ነው። ማንነት አልገነባህም። ማንነት የሚገነባው መጀመሪያ ምን አይነት ማንነት እንዲኖርህ እንደምትፈልግ በማሰብ ነው። ህልመኛ መሆን አለብህ። አሁን ያለኸው ኢትዮጵያ ይሆናል። በአካል ግን አሜሪካ ወይ ጨረቃ መሄድ አሁን ሊከብድ ይችላል። በአይምሮህ ግን በሰከንዶች ፍጥነት ደርሰ መመለስ ማን ይከለክልሃል? ህልምህ በጣም ትልቅ ይሆናል። አይምሮ ግን ህልምህን ደጋግመ ለማሰብ የተመቸ ቦታ ነው። እስኪ ዝም ብለህ አስበው። የዛሬ 10 ዓመት ምን አይነት ሰው እንደምትሆን፣ ከማን ጋር እንደምትኖር፣ የሚኖርህ ሥራ ወይ ቢዝነስ፣ የፍቅር ጓደኛ ወይ የትዳር አጋር፣ ልጆችህን፣ የምትኖርበት ቤት፣ የምትነዳው መኪና፣ ፈጣሪህን የምታመሰግንበት ቅጽበት፣ የምትጸልይበት ስፍራ፣ የተረጋጋ ሰላም ያለው ሕይወት ስትኖር በቃ እስኪ አስበው ሁሉንም መጀመሪያ። አየህ፣ ይሄ ነው ያለ ገደብ ማሰብ ማለት። አሁን ከጠቀስኳቸው በላይ ብዙ ፍላጎቶች አሉ፣ አልጠራጠርም። ብዙ ህልሞች አሉ። እነሱን አስባቸው፣ እየደጋገምክ አስባቸው። እሱን ሳላሳካ አላርፍም በል ቃል ግባ።
ወይ ይሄን ህይወት እኖራለሁ ወይ የለሁም ማለት ነው። በል ለምሳሌ ውሃ ቢጠማ ካገኘው ጠጣለሁ፣ ካላገኘው ችግር የለውም ትላለህ አትልም? ለምን? ውሃ በጣም ያስፈልጋል። ውሃውን ካላገኘህ በቃ ነብስ አትዘራም። የመኖርና ያለመኖር ጉዳይ ነው። ስለዚህ ለአንተም የዛሬ 5 ዓመት የዛሬ 10 ዓመት የምትሆነው ሰው ለአንተ የመኖር ጉዳይ ነው። ያስፈልገኛል። ያንን ሰው ሳልሆን የምፈልገውን እጄ ሳላስገባ ሳላሳካ አላቆምም ማለት አለብን። ግን የምፈልገውን የማሳካበትን ጥበብ እንዴት እንደማገኘው ካላወቁስ ልትለኝ ትችላለህ። ችግር የለውም። ዋናው ህልም ይኑርህ። እንዴት ላሳካው ቀጥሎ የሚመጣ ጥያቄ ነው። እንዴትን የምታስብ ከሆነ ህልምህ ሊያንስብህ ነው። እንዴ እኔ እኮ የወር ገቢ 5000 ነው። እንዴት አድርጌ ነው 500,000 የማልመው ትላለህ። አሁን ባለህ ዕውቀትና ልምድ 500,000 የማይመስል ነገር ነው። ስለዚህ እንዴት አገኛለሁ ካልክ ገና ሳትጀምር ህልምህን ልታጨናግፈው ነው። አይ ዝም ብዬማ አልንሳፈፍም፣ 5000 ብር ደሞዜን ካገኘው በቂ ነው፣ ጎመን በጤና የምትል ከሆነ ወዴትም አትቀየርም። ለዛ ነው እንዴቱን ለፈጣሪ ተወው። ወይ ልምድህ ወይ ዕውቀትህ ቀስ ብሎ ይገልጠዋል። አሁን የምታሳካውን ማወቅህ እሱን ማሰብህ በቂ ነው።